ባለፉት 5 ዓመታት ውስጥ ለ5 ጊዜ ያህል ለፍጻሜ ቀርቧል ማንቸስተር ዩናይትድ። ነገር ግን ደግሞ ባለፉት 3 ዓመታት ውስጥ ራሱን እየገነባ የመጣው አርሰናል ይሄንን ማድረግ አልቻለም ሲል ነው እንግዲህ አርቴታን የሚተቸው እንዲሁ አርሰናልና ጉዞውንም ጭምር የሚተቸው ቲቲ የቀድሞ የአርሰናል ሌጀንድ ዘ ኦቨርላፕ ላይ ከኢያን ራይት ከሮይ ኪን እና ከጋሪ ኔቭል ጋር ቀርቦ ይሄንን ሀሳብ ሰጠ። አሳማኝ ሀሳብ ይመስላል። በተለይም ደግሞ ሲያነሳ ማንቸስተር ዩናይትድ ደካማና እንዲሁ በርካቶች የሚሳለቁበት ቡድን ሆኖ ይሄንን አሳክቷል። አርሰናል ያንን ማሳካት አልቻለም። ዋንጫዎች ያስፈልጉታል፣ የትኛውም ዋንጫዎች ሊሆኑ ይችላሉ ሲልም ጭምር ነው የሚያነሳው ቴሪ ዳንኤል ኦንሪ። በእርግጥ ቴሪ ዳንኤል ኦንሪ እንግዲህ ይሄንን ብቻም አይደለም ከሊቨርፑልም ጋር አንዳንድ ሰዎች እንዲሁ አርሰናል ተፎካክሮ ነው ዋንጫውን ያጣው ይላሉ። እኔ ግን ይሄንን አላስመለከተኝም የውድድር ዘመኑ ሲልም ጭምር ነው ይሄንንም ሀሳብ የሚተቸው። ከዛ ባለፈ እንዲሁ የሱ ምርጫ ከሰሞኑም ጀምሮ እንዲሁ ሲናገር ነበረ ሁሊያን አልቫሬዝ እንደሆነ በተለይ ተጫዋቹ በተሳተፈባቸው የሀገራት ጨዋታም ይሁን እንዲሁ የላሊጋ ጨዋታዎችም ላይ ይሁን የሚያስመለክተን ብቃት አስገራሚ ነውና ግቦችን ከተለያየ አማራጭ የሚያገኝበት መንገድ ለአርሰናል ጥሩ ነገር ነው ብዬ አስባለሁ እና የኔ ምርጫ አርሰናል እንዲያስፈርመው ሪኮመንድ ማድረገው ጁሊያን አልቫሬዝ ነው ሲልም ጭምርም ነው የሚያነሳው። እንግዲህ ቴሪ ዳንኤል ኦንሪ በእርግጥ ፕሪሚየር ሊግ ላይ አሰልጥኖ ላያውቅ ይችላል፣ ግን ደግሞ ቢያንስ አሰልጣኝ ሆኖ ያውቃል እና የአሰልጣኞችን ጫና በደንብ ይረዳል። ለማንኛውም ግን ሚኬል አርቴታንም ይህንን ሀሳብ ሰንዝሮበታል። የበለጠ ጫናውን የሚያከበደበት ይመስለኛል። በርካቶች እንግዲህ በዚህ ሀሳብ ላይስማሙ ይችሉ ይሆናል፣ ግን ደግሞ የሚያስማማቸውም ሰዎች በርካቶች ናቸው እና በተለይ አንድ አሰልጣኝ ብቃት በስተመጨረሻ የሚለካው በዋንጫ እንደመሆኑ እንግዲህ ሚኬል አርቴታንም በዚህ ይተቸዋል ማለት እንችላለን። ግን አስታውሱ ቴሪ ዳንኤል ኦንሪ ከዚህ በፊት አልቤርት ሳምቢሎኮንጋን አርሰናል እንዲያስፈርመው ከአንደርሌክት እንዲሁ ሪኮመንድ ሲያደርግ የነበረ ሰው ነው። ከዛም ባለፈ እሱም ቢሆን በአሰልጣኝነት ስር አልፎ ግን ደግሞ ያን ያህል የተሳካ ጊዜን ያሳለፈ ያውም ደግሞ ትልልቅ የሚባሉ ቢያንስ የቬራን ያህል ክሪስታል ፓላስን ያህል እንኳን ቡድን ማሰልጠን ያልቻለ አሰልጣኝ ነው አይደለ? ግን ይሄንን ሀሳብ ሰንዝሯል። ለማንኛውም እነዚህን ነገሮች ከግምት ውስጥ አስገብታችሁ በተለይም ደግሞ የሰጣቸው አንኳር የሆኑ ነጥቦች አሉ፣ ጥሩ የሚባሉ ነጥቦች አሉ፣ ላያስማሟችሁም የሚችሉ ነጥቦች ይኖራሉ ብዬ አስባለሁ። ግን የእናንተስ ሀሳብ ምን ይመስላል? ኮሜንት ሴክሽን ላይ ማስፈር ትችላላችሁ። እንዲና መሰል ቪዲዮዎች እንዲደርሳችሁ ደግሞ የፕላስ ምልክቷን በመጫን ፎሎ ማድረግ ቤተሰብ መሆን እንችላለን። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ይመቻችሁ።